በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 3 ንዑስ አከፋፈል። አንደኛ የእባብ ተንኮለኛነት፣ ሁለተኛ እባብ ሔዋንን መጠየቁ፣ 3 የሔዋን መልስ፣ 4 እባብ የተናገረችው የተንኮል ቃል፣ 5 የሔዋን እይታ፣ 6 የመላታቸው ውጤት፣ 7 የእግዚአብሔርን ድምፅ መፍራታቸው፣ 8 መረገማቸው፣ 9 ከሕይወት ዛፍ መከልከላቸው፣ 10 ሟች መሆናቸው። እንግዲህ እባብ የተባለ ሰይጣን ነው። በዮሐንስ ራእይ የቀደመው እባብ ዲያብሎስ እንደሆነ ተነግሯል። የእባብ ጥያቄ በውኑ እግዚአብሔር ከገነት ዛፍ እንዳትበሉ አዟችኋልን የሚል ነው። ጥያቄው ነገሮችን እንድታብራራና ብዙ እንድትናገር የሚያደርግ ነው። መልሷም በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ዛፍ ፍሬ እንዳትበሉ ከእርሱ አትብሉ፣ አትንኩትም ብሎናል አለችው። እግዚአብሔር አትብሉ እንጂ አትንኩ አላለም። ይህን ሔዋን ጨምራለች። ስህተትን የሚወልደው በእግዚአብሔር ቃል ላይ መጨመር ወይም መቀነስ ነው። የሔዋን የመጀመሪያው ስህተት ይህ ነው፣ ያልተባለውን በመጨመሯ ያልታዘዘውን መስማት ጀመረች። ከዚህ በኋላ የእባብን ምክር ለመስማት ልቧ ተከፈተ፣ ጎመጀች፣ ለማየትም ደስ አሰኛት። ጥበብ የሚገልጽ መሰላት። ከፍሬውም ወሰደችና በላች፣ ለባሏም ሰጠችው፣ እርሱም ከእርሷ ጋር በላ። ከዚህ በኋላ ውጤቱ ተከሰተ። እርቃናቸውን ሆኑ፣ የአምላክን ድምፅ ፈሩ፣ ከእግዚአብሔር ተሸሸጉ። አዳም በሔዋን አመካኘ፣ ሔዋን በእባብ አመካኘች። በኃጢአት ምክንያት ሕይወቴ ናት ያላትን ለውድቀቱ ምክንያት እንደሆነች ተናገረ። ከዚህ በኋላ እርግማን። እባብ በሆድህ ትሄዳለህ፣ አፈርንም በሕይወትህ ዘመን ትመገባለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነቴን አደርጋለሁ አለ እግዚአብሔር። እርሱም ራስህን ይቀጠቅጥሃል፣ አንተም ሰኮናውን ትቀጠቅጣለህ አለው። ይህ ቃል የተስፋ ቃል ነው። የሴቲቱ ዘር ክርስቶስ ወይም የድንግል ማርያም ልጅ ክርስቶስ የእባብን ራስ ቀጥቅጧልና። እባብም ሰዎችን ለማሰናከል ሰኮናቸውን ይጠብቃል። የሴቲቱም እርግማን በጸነሰች ጊዜ ጭንቀትሽን አበዛዋለሁ፣ ፈቃድሽ ወደ ባልሽ ይሆናል፣ ገዢሽም ይህ ይሆናል። የአዳም እርግማን ምድር ካንተ የተነሳ የተረገመች ትሆናለች፣ እሾህን አሜከላን ታበቅልብሃለች። እሾህና አሜከላ የተባለው ኃጢአት፣ ክፋት ነው። አፈር ነህና ወደ አፈርነትህ ትመለሳለህ ብሎታል። ከሕይወት ዛፍ እንዳይበላ ተከለከለ፣ ገነትንም በኪሩቤል አስጠብቋታልና። ለሌላው ያለመስጠቱ ማስጠበቁ ተስፋ ያለው መሆኑን ያስረዳናል ማለት ነው።